እና እዚህ ባሌ አካባቢ አንድ ታዋቂ ሼክ ነበሩ። ልጆቻቸውን ሁልጊዜ በምሳሌ ያስተምራሉ እና ቁርአን የሚቀሩ መድረሳ ቁርአን የሚቀሩ ልጆች በምሳሌ እያስተማሩ አንደኛው ልጅ አሁን አንተ ትኩስ ቡና ይዘህ መንገድ ብትጀምርና አንድ ሰው መጥቶ ካንተ ጋር ቢጋጭ ምን ያጋጥማል ብሎ ይጠይቃሉ። ምን ጥያቄ ያለው? ቡናው ይደፋበታል ይላል። ያ ቡና ለምን ተደፋበት ብሎ ሲጠይቁ ተማሪዎች ይለያያል ሐሳባቸው። ሰውየው የውር ድንብር ነው፣ እያየ ስለማይጓዝ ነው። ትኩስ ነገር ይዤ ሳበቃ መጥቶ ተጋጨኝ፣ ቢያይኖሩ አንጋጭም። በጣም በርካታ መላምቶች ይናገራሉ። ሼኩ ግን አይደለም፣ ተሳስታችኋል። አንተ ያስከው ቡና ነው። ሲጋጭ ትኩስ ቡና ፈሰሰበት። የያስከው ጤፍ ቢሆን፣ የያስከው ዱቄት ቢሆን፣ የያስከው ቡና ያልተፈጨ ብቻ ቢሆን፣ የያስከው ወርቅ ደግሞ ቢሆን ወርቅ ይደፋበታል። ችግሩ አንተ የያስከው ነገር ጋር ነው ያለው። እዚህ የመጣን አመራሮች ለባሌ ሕዝብ ምንድነው ይዘን የመጣ ነው? አንዳንዱ ቁጭት፣ አንዳንዱ ተስፋ ሊሆን ይችላል። ለባሌ አይን መገለጥ ወርቅ የሆነ ሐሳብ ይዘን ከመጣን ያን ሐሳብ ደፍተን እንሄዳለን። ቁጭት ብቻ ይዘን ከመጣን እኛም ተንገብግበን እነሱን እንዲቆጩ አድርገን እንመለሳለን። ተስፋ ደግሞ ካመጣን እንደዚሁ ነው። ሰው የያዘውን ነው የሚደፋው፣ የያዘውን ነው የሚሰጠው። መስጠት ያለብን ነገር ለትውልድ ሀገር እንዳለው ሊሰራ እንደሚችል ካስተማርነው እሱ ደግሞ ወስዶ የተለወጠ ነገር ሊያመጣ ይችላል። በኔ ሂሳብ ዛሬ እኔና እናንተ ችግኝ ተክለናል። ችግኝ ውስጥ ተስፋ አለ። ይሄ ችግኝ ከኛ በኋላ ይመጣው ይኮተኩተዋል፣ ከዚያ በኋላ ይመጣው ያጠጣዋል። የሆነ ትውልድ ደግሞ ያርፍበታል። ለኛ ጥላ አይሆንም። ሶፍመር ላይ ጀመርነው ነገር ጨርሰነው ለኛ ጥላ አይሆንም። ለልጆቻችን ግን ጥላ ይሆናል። ተስፋን ነው የምንዘራው፣ ሐሳብ ነው የምንዘራው። ይሄን ሐሳብ ገዝቶ የተጋ የደከመ ሰው ደግሞ የተዋበ ነገር ለራሱም ለአፍሪካም ይፈጥራል። ተስፋ አደርጋለሁ።